ቅዱሳን ዛሬ የእግዚአብሔርን ቃል ለመካፈል 2 ደቂቃ ትሰጡኛላችሁ። በጌታ በኢየሱስ ስም ከእግዚአብሔር ቃል አነባለሁ። የእግዚአብሔር ቃል ሲናገር ትንቢተ ኤርምያስ ምዕራፍ 18 በጌታ በኢየሱስ ስም አነባለሁ። ከእግዚአብሔር ወደ ኤርምያስ የመጣው ቃል ይህ ነው ይላል። ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ እዚያም መልእክቴን እነግርሃለሁ። እኔም እዚያ ሄጄ በሸክላ ሰሪው በመንኮራኩር ላይ ሲሰራ አየሁት። የሸክላውን ዕቃ በእጁ ላይ በሚበላሽበት ጊዜ እንደገና ለውሶ በሚፈልገው አይነት ሌላ ዕቃ አድርጎ ይሰራው ነበር። ክብር ለእግዚአብሔር ይሁን። አሜን። ይህ ሸክላ ሰሪ ዕቃው ሲበላሽበት እንደገና ሌላ አድርጎ ይሰራው ነበር። በዚያን ጊዜ እግዚአብሔር እንዲህ አለኝ፣ የእስራኤል ሕዝቦች ሸክላ ሰሪው ሸክላውን በፈለገው አይነት እንደሚሰራው እኔስ በእናንተ ላይ የፈለኩትን ማድረግ አልችልምን? የሸክላውም ጭቃ በሸክላው ሰሪ እጅ እንደሚገኝ እናንተም በእኔ እጅ ናችሁ አለ። ክብር ለእግዚአብሔር። አሜን። እግዚአብሔር ለእስራኤል ሕዝብ የተናገረው የሸክላ ሰሪው ሸክላውን በእጁ ላይ ሲበላሽ አሳምሮ መስራት እንደቻለ የእናንተም ነገር ከእንደገና በእኔ እጅ አምሮና ተውቦ መስራት ይችላል። ልክ እንደ ሸክላ ሰሪው ሸክላው በሱ እጅ እንዳለ እናንተም በእኔ እጅ አላችሁ ይላል። ይህንን ቃል የምትሰሙ ሁሉ በጌታ በኢየሱስ ስም የተበላሸ ነገራችሁ ሁሉ በጌታ እጅ እንዳለ ከእንደገናም እንደሚሰራ እመኑ። ክብር ለእግዚአብሔር ይሁን። አሜን። እመኑ፣ ይሰራል። አሜን። እግዚአብሔር ተበላሸ ያላችሁትን ነገር ከእንደገና አሳምሮ መስራት የሚችል አምላክ ነው። ለእግዚአብሔር የሚሳነው ነገር የለም። አሜን። ክብር ለእግዚአብሔር ይሁን። አሜን። በዚህ ምሽት በዚህ ቃል እንድትባረኩ እንዲሁም ይሄ ቃል የኔ ነው የምትሉ አምናችሁ እንድትቀበሉ በጌታ በኢየሱስ ክርስቶስም ይሄ ቃል ከእናንተ ጋር ይዋሃድ። አሜን። እጸልያለሁ። ይሄን ቃል የሰሙ ሁሉ በኢየሱስ ክርስቶስም በዚህ ቃል ይባረኩ። አሜን። በዚህ ቃል በኢየሱስ ክርስቶስም የተበላሸ ነገራችሁ ይሰራ። አሜን። በኢየሱስ ክርስቶስም እናንተ እንዳሰባችሁ ሳይሆን እግዚአብሔር እንዳሰበው አሳምሮ ይስራው። አሜን። በነገር ሁሉ ተከናወኑ። አሜን። ምሽቱ ያማረ ይሁን። አሜን። በሌላ ጊዜ ደግሞ እንገናኛለን። ተባረኩ። ቻው።